ከዚህ በላይ ይገባኛል ዝም በል እኔ አዲስ ልጅ አገኘው ብዬ ወደ ስራ መጣታለሁ እላለሁ አንተ ስንትና ስንት ገንዘብ የተወጣባት ልጅ አውጥተህ ጠላታል አይ እንደሱ እኮ አይደለም የሆነ እንዲየረዳን ነው ሲመስለኝ ስልጣን ያላችሁ ሰዎች እየረዷን ነው ምን ስልጣን ያላችሁ ሰዎች አዎ እስኪ ልጅቷን ፎቶ አሳይ ገጠረው ማለት ታውቂያለሽ እቺ ነች እኮ ቤት አዲስ ልጅ መታለች አልኩ ይሁንሽ አላውቅም ቅድም ሲሄድ ደግሞ የከለር ምርጫሽን አልጠየቁሽም ሞክሩና ካልሆነሽ እንቀይረዋለን አረ ችግር የለውም እሺ ሂጂና ሞክሩ እሺ እንዴት ነው ቆንጆ ነው እና ነው ያሳየኛ እሺ አሪፍ ነው እስቲ በደንብ ልይሽ ጥሩ ገማች ነው በልክሽ የተሰፋ ነው የሚመስለው ነው ምን ነው አልወደድሽው አረ በጣም ወድጄዋለሁ ቀለሙም የምወደው አይነት ነው እዛ ክፍለ ሀገር ያለው ሁሉ ተመሳሳይ ቀለም ያለው ልብስ ነበር የምለብሰው ምንም የቀየርኩኝ ሁሉ አይመስልም ነበር ስለወደድሽ በጣም ደስ ብሎኛል በጣም ነፍሴ ይርፍ ነው ያለችው ምንድን ያልሽው ምን ነው አሁን ምንድን ያልሽው ምን አልኩ አሁን ስትናገር መጨረሻ ላይ ምንድን ያልሽው አልገባኝም ነፍስ ያረፈች ነው ያልሽው አው ሰማያት ግን እጄን ያሳመምከኝ ነው እኔ ምቾት የማይሰጠኝ ልብስ ሳደርግ በጣም ነው የምረበሸው እና ይሄ ደግሞ በጣም ስለወደድኩት ነው ነፍስ ያረፈች አልኩት ምን ነው አጠፋው እንዴ አይ በጣም ይቅርታ አነጋገርሽ ሁኔታሽ እህቴን አስተውሰሽኝ በጣም ይቅርታ እንደው ምን አይነት እድል ነው ያለኝ አሁን ደግሞ ይኸው ከራሴ አልፎ ጭራሽ ሌላ ሰው ላይም ችግር አመጣው እድልን ከኛ ያስመለሻት አንቺ ነሽ ማለት ነው ጭራሽ ደግሞ አንቺ ቤት ነው ያለችው ስተተን እኔ ላይ ለመለጠፍ እንዳትሞክር ስተቴን እየካርኩ እኮ አይደለም እንዳመለጠችህ እንኳን እኮ ደውል አልነገርከኝም በእኔ ቤት እኮ አዲስ ልጅ አገኘው ችግርተኛ ናት ብዬ ወደ ስራችን ላቀላቅላት እያሰብኩ ነበር
እሻውን ምን ይሻላል? አሳምነሻት ወደ ስራው መመለሻት ይመስልሻል? ወይ ካልሆነ በድራጋ ብናደነዝዛት? ልጅቷ እኮ ለስራችን አዲስ አይደለች። ውስጣችንን ታውቀዋለች። እንኳን እሷ ሰማያትም ያውቀዋል። ለምን አትወገዱ? ማለት በቃ መፍትሄ ከጠፋ የመጨረሻ አማራጭ አንድ ሺህ ምክንያት ስራችን አደጋ ላይ ከሚወርቅ ብዬ። ምን አልክ? ዛሬ አንድ ሰው እንደገደልክና ኪሳራ ላይ እንደጣልከን ረስተኸው ነው? ጭራሽ ደግሞ ሌላ? እኔ እሱን ካሰገድኩት በጣም ስህተት ስለሚደጋግም ነው። በዛ ላይ ደግሞ እያስቸገረኝ ስለነበር ነው። ይቅርታ ደግሞ ባረግለት ለሌላው መጥፎ ትምህርት ነው ሊሆን የሚችለው። ሰማለክ? ማን ታዘዘል ማን አልታዘዘል ማን ሰራ ማን አልሰራ ማን መጣ ማን ቀረ ሳይሆን እኔ የሚያሳስበኝ ተርፈና ኪሳራዬ ነው። እሺ ይገባኛል። ከዚህ በኋላ ይስተካከል ይደገም። ከእድልንም ቢሆን አስተካክላለሁ። እሷንም ሆነ እናቷን እንዴትም ብለን ወደ እጃችን እንመልሳቸዋለን። ከዚህ በኋላ አንዲትም እርምጃ ብትሆን እኔ ሳላቅ እንዳትራመድ። ከዚህ በኋላ የሰጠውክ ነፃነት አብቅቷል። ተግባባን? እሺ በጣም ይቅርታ። ሰማለህ? ቀጣይ እርምጃችንን እስከነግረህ ድረስ ጠብቅ። አሁን እንደዚህ ተነደዝች ልጅ የሆነ በመጠቀም ወይስ ያጎቷል እዚህ ውስጥ ስለነበር እና ስለቀድሞ በጣም ይቅርታ። አትጨነቅ፣ ምንም እንኳን አላጠፋም። ያለሽ ችግር ሳይበቃ እኔ ደግሞ ሌላ ያለበት ሁኔታ ይገባኛል። በዛ ላይ ደግሞ እኔ ስለመጣሁኝ ነው እህትህን ያስታወስኩ። አሁን ሌላውን ትተሽ ይቅርታ ተቀብያለሁ ብትይ ምን አለበት? እሺ ተቀብያለሁ። እና ደግሞ ምን ቅድም እጅሽን ያዝኩሽ አመመሽ እንዴ? እስቲ ሊያው። አረ እንደዛ አይደለም። ቅድም በጣም ጨምቄሽ ነበርኩ። አሞሽ ሊሆን ይችላል። አይ ምንም አልሆንኩም። እርግጠኛ ነሽ? አዎ። በዛ ላይ ደግሞ እጄን ስለያዝከኝ ብቻ ምን ሊሆን ይችላል? ልብስ እንድለብስ ሰጥቶኝ እና ወይ ሰው ቤት ለመቀጠር ይሄንን መልበስ አለብኝ? ዝም ብለሽ የታወልሽውን አታረጊም እንዴ? አንተ ስለምትጠይቀው ነው ትመልስልኝ። ቆይ ስራው ምንድነው? አሪፍ ገንዘብ የሚያስገኝሽ እናትሽንም ህይወቷን የሚለውጥ እንደሆነ ካወቅሽ አይበቃ? ምናልባት ወደ ሆቴል ልትሄጂ ትችያለሽ ብለውኛል። ቆይ ስራው መስተንግዶ ነው እንዴ? መጠጥ ቤት ምናምን? አዎ ግን መጠጥ ከማስተናገድ በኋላ ተስተናጋጆቹ የፈለጉትን ነገር ታደርጊላቸዋለሽ። አልገባኝም። ገጠር ጠላ የሚሸጡ ሰዎች ከጠላ ሌላ ምን ሊሸጡ ይችላሉ? ገባሽ? በጭራሽ አላደርገውም። ልቀቀኝ! ልክ ነሽ። ብዙ ችግር አጋጥሞሽ ይሆናል። ንገሪኝም ብዬ ቁስልሽን አልነካብሽም። ብቻ ግን አልፏል። አይዞሽ፣
ሁሉም የእጃቸውን ያገኛሉ። የእህቴም ደም ያንቺም እንባ እንደፈሰሰ አይቀርም። ስለ ሁሉም ነገር በጣም አመሰግናለሁ። እኔ ምን አደረኩ ብለሽ ነው? ሳምራዊት ናት ሁሉም ነገር ያደረገችው። ደህና ነሽ? እግዚአብሔር ይመስገን። ሳምሪ ደህና ነሽ? በሩን ምን ሆነሻል? ምንም ደህና ነኝ። ፊትሽ ልክ አይደለም እኮ። ስራ ላጋጠመሽ ነገር አለ? የለም አትጨነቅ፣ ትንሽ ነገር ነው። በደህና ነው? በብዙ ነገር ራሷን አጨናንቃለች። ለዛ ነው የሚሆነው። አንተ ልታግዛት የምትችለው ነገር የለም? አይመስልኝም። ስራው ምን እንደሆነ ሁላ በስነ ስርዓት አላውቅም። ሰው መርዳት ያስደስታታል። በሰው ነገር ውስጥ ገብታ ግን ራሷን ታጨናንቃለች። እግዚአብሔር ሁለታዋን ይክፈል እንጂ ሌላ ምን ይባላል? ባይሆን አንቺ ከዚህ በኋላ ታግዣታለሽ። እኔ ምን አውቃለሁ? ምን ላድርግላት እችላለሁ? ከክፍለ ሀገር የመጣሽው በቤት ሰራተኝነት ለማገልገል ነው አይደል? አዎ። ስለዚህ ቤት ውስጥ ታግዢናለሽ ማለት ነው። እሺ ደስ ይለኛል። ግን ደግሞ የእናቴ ነገርስ? እናትሽ በእነ ሳምራዊት እጅ ናቸው። ምንም አይሆንም። እነዛ ሰዎች አልፎ ይቀመጣሉ ብለን በቀላሉ አይተውሽም። ግን መፍትሄ አይጠፋም። እንፈልጋለን። እናቴ ደህና ከሆነችልኝ እኔ አርፌ ስራዬን እሰራለሁ። በቃ እኔ ሳምሪ ላናግራትና ስራ ልሂድ። ባቢ እንዳልኩ አድርግሽ። እኔ ከቤት ወጣለሁ። እኔ የምልሽ ምን ቢያጋጥምሽ ነው እንደዚህ ሆንሽው? መልሽ ልደውልልህ። ቆይ አንዴ። ምን አልከኝ? ምንድነው ያጋጠመሽ? እኔ ላግዝሽ እችላለሁ? አትጨናነቅ። ተራ የስራ ጉዳይ ነው ካልሽ እሺ። ታዲያ ወዴት ነው? እየመሸ ነው እኮ። እንዴት ነው ይሄ ነገር? እያንዳንዱ ነገር ላንተ ማሳወቅ አለብኝ ማለት ነው? ኧረ እኔ እንደዛ አላልኩም። ምን እንደምፈልግ እንደውም ታውቂያለሽ። የራስሽን ቤተሰብ መስርቺ ምናምን ልትለኝ ነው? ምን አለበት? እስኪ ተወኝ። ከመተው ውጪ ምን አማራጭ አለኝ? አላስገድድሽ። እንደዛ ብትል ነው የሚሻልክ። ለማንኛውም እኔ ልወጣ ነው። እሺ ደህናው። አሃ አመጣጤ እኮ ስለ ድል አናግርሽ ነበር። ረስቼው ልሄድ ነበር። ስለ ድል ምን? እዚህ ቤት እንድትሰራ አስቤ ነበር። አንቺ ቤትም ውጪም ስራ በዝቶብሻል። እኔ እንደውም አግዤሽ አላውቅም። እና እዚህ ቤት ሰራተኛ ትሆን እያልክ ነው? አዎ አይሻልም? ካልከሽ እሷን አናግራት ተስማምተናል። አንቺ ደግሞ አንዳንድ ነገሮችን አሳያት። እሺ ችግር የለውም። ቀስ በቀስ ያሉትን ችግሮች ለማስተካከል እንሞክራለን። ማለት የሷም የእናቷም ህይወት አደጋ ላይ ነው። ደግሞ ነገም እንደሚያጋጥም አናውቅም። እና ምን ልታደርግ ነው? የቻልነውን እናደርጋለን። እሷም ብትሆን ሌሎች ሴቶች ከዚህ ነገር ውስጥ እንዲወጡ ምን ችለውን በሙሉ ማድረግ አለብን። ለነገሩ እኔ ዝም ብዬ ቀባጠራለሁ እንጂ አንቺ አስችሎሽ ሰውን ችላ እንደማታይ አውቃለሁ። ይሄኔ እኮ እሷንም ለመርዳት ስራ ጀምረሽ ይሆናል። የምችለውን አደርጋለሁ። እንዴት እንደምንኮራብሽ ታውቂያለሽ አይደል? ሙገሳ ፈልክ የማደርገው ምንም ነገር የለም። አውቃለሁ። ቢያንስ ግን ከእናቷ ጋር አገናኛት። እሺ በደህና ምሽሽ። መልካም ምሽት። ይሆናል እስቲ አብረን እናያለን። ገጠሪው ሰማያት የዚህ ቤት ሰራተኛ አድርጎ እንደቀጠረሽ ነገረኝ። ከየት መጀመር እንዳለብኝ እኮ ግራ ስለገባኝ ነው። ኧረ ችግር የለውም ቁጭ በይ። ቀንሽ አድካሚ ነበር። ስለዚህ ቁጭ በይ። አይ ችግር የለውም መስራት እኮ እችላለሁ። ቁጭ በይ።
ይቅርታ ተቆጣውሽ አይደል? ማውራት ያለብን ነገር ስላለ ነው። ስለምን? ቆይ እናቴ ምን ሆነች? ሰማያት እናትሽ ደህና ናት አገናኝሻለሁ ሲለኝ አልነበር? ተረጋጊ። እናትሽ ደህና ናት። ከሷ ጋር አገናኝሻለሁ። ታዲያ ስለምንድን ነው የምታወሪኝ? ስለ ሰማያት ነው። ስለ ሰማያት ምን? ስለ ወንድሜ እንደዚህ አይነት ነገር ባልነግርሽ ደስ ይለኝ ነበር፣ ግን ያው እዚህ ቤት ተቀጥረሽ እስከምትሰሪ ድረስ ያሉትን ነገሮች ማወቅ አለብሽ ብዬ ስላሰብኩ ነው። አልገባኝም። ምንድነው ነገሩ? የሰማያት እንዳንቺ ስትሬት ገርል ነበረች። አዎ ነግሮኛል። እና የሞተችው በሚያሰሯት ሰዎችና አብረዋት በሚሰሩ ሰዎች ነው። አዎ። እሱንም ነግሮሻል? አዎ። አንቺንም እየረዳሽ ያለው በሷ ሀዘኔታ እንደሆነ ነው አይደል የነገረሽ? አዎ እንደዛ ነው ያለኝ። እውነታው ግን እንደዛ አይደለም። እንዴት ማለት? አንቺንም ግራ ሊያጋባሽ ይችላል፣ ግን ይሄን ስራ በሚሰሩ ሰዎች ሁለት አይነት ስሜት ነው ያለው፣ ጥላቻና ሀዘኔታ። ምን ማለት ነው? ማለቴ ለምንድን ነው ለኔ እየነገርሽኝ ያለሽው? እንድትጠነቀቂው። ሊጎዳኝ ይችላል? አላውቅም። ብትጠነቀቂ የተሻለ ነው። ቅርበትሽን በልክ አድርጊው። ታዲያ አትፍሪ። እኔ እንዲሁ ለጥንቃቄ ነው የነገርኩሽ። እየገባኝ አይደለም። ታዲያ እዚህ ቤት እንዴት? አትፍሪ። እኔ እስካለው ድረስ ምንም አትሆኝም። ምንም የተጋነነ ነገር ኖሮ እኮ አይደለም የነገርኩሽ፣ እንዲሁ ለጥንቃቄ ነው። በዛ ላይ ደግሞ ያንቺ እዚህ መሆኑ የተሻለ ነው። በጣም ግራ ያጋባሽኝ ነው። እድል መናገሬ እንዲቆጨኝ አታድርጊ። እኔ እኮ የነገርኩሽ እንድትደናገጪ ሳይሆን አንድ ነገር ቢፈጠር ራስሽን አረጋግተሽ እንድትቀመጪ ብዬ ነው። እሺ። ስለዚህ ምንም ነገር ቢፈጠር ቀድመሽ ለኔ ንገሪኝ። እሺ? እሺ እነግርሻለሁ። በቃ አሁን እናትሽ ጋር ልደውልላትና ተረጋግተሽ ታወሪያታለሽ። እሺ። ይሄው እያነበረ ተሰይጣን ናውጣ የናት ወድ ውስጥ እንኳን ብትገባ አታመልጠኝ። እቴን ገለማ አንተ በሰላም አትኖራትም። በቃ ተረጋጊ። ተረጋጊ በቃ። እናትሽ ደህና መሆኗን አወቅሽ አይደል? እሱማ በቃ ተረጋጊ። እሺ። እንጂ ይሄንን ቢ ምንድነው? እኔ ሲጨንቀኝ እምበላው ቸኮሌት ነው፣ ያረጋጋሻል። እሺ በቃ ተረጋጊ። ለራት የሚሰራሩ ነገሮች ገዛዝቼ ልመጣለሁ። እሺ? ለምን አልገዛም? አንቺማ አትወጪም። ምናልባት የሚፈልጉሽ ሰዎች ሊያገኙሽ ይችላሉ። እሺ በቃ ተረጋጊ። እሺ? አልቆይም፣ ቶሎ ነው የምመጣው። እንደው የኔ ነገር ግን እስከ መቼ ነው እንደዚህ የሚቀጥለው? ሄሎ ባቢ፣ ተዘጋጅ። እሺ? ና ስልህ ትመጣለህ። እሺ? አሁን ደግሞ ሰማያትን ልጥራው። አሁን ፊት ለፊት ያልነበር እንዴ? ወዴት ሄዶ ነው? ሄሎ ሳምሪ፣ አንዴ መልሼ ልደውልልሽ። ምንድነው ድምጽ? ደህና ነህ?
ሳምሪ ቆይቼ ልደውልልሽ ምኑኝ ጮኩባት ይህ ሰይጣን የጁን ካልሰጠት ሰላሜን አላገኝ ቀንተውላት ይቅርታ ሳብሪ አሁን ማውራት እንችላለን ደህና ነህ አይደል ደህና ነኝ ትንሽ ለማውራት የማይመች ቦታ ላይ ስለነበርኩ ነው እንደዛ ከሆነ ጥሩ እና አሁን የት ነህ ምን ነው ፈለግሽ እዚህ አካባቢ ከሆንክ አብረን እንድንገባ ብዬ ነው ወደ ቤት ትንሽ ራቅ ብዬ ነው ግን እመጣለሁ እሺ እጠብቅሃለሁ ሰላም ነው አይደል አዎ በዛም ላውራክ የፈለኩት ነገር ስላለ ነው ስለምን አረ ስትመጣ ይደርሳል እድል ደህና ነች አይደል እድል ደህና ነች ገና ከመምጣቷ ለሷ መጨነቅ ጀመርክ እንደዛ ሳይሆን እነዛ ሰዎች ካገኙት ብዬ ነው እሺ ስትመጣ እናወራለን እሺ ለአመታት የለፈውበትንም ማስራ ለአንዲት ገጠሪ ብዬ አላበላሽ ሰማያትም ሆነ ማንም ከኔ ያድንሽው አይ ሰማያት የቱን ገዳይ የሚበቀለው እቺን ገጠሬ በማዳን ይመስላል እንዴ እንግዲህ ጨዋታው ተጀምሯል ማለት ነው ሳምራይ ተመልሳ መጣ ይሆን እንዴ ደሞ አሁን አይደል እንደሄደችው እባክህ ምን እንዳታረገኝ አስደነገጥከኝ እኮ አይዞሽ ቆይ ምን ነው አፍቀሽኝ ነው እና ደውልም እንዴ ሰርፕራይዝ ላድርግሽ እኮ ይረዲያ አስደነገጥከኝ በጣም ያስደነገጥከኝ ምን አስደነገጥሽ ማን ሊያፍንሽ ይችላል አንቺ ወዳጅ እንዴ ጠላት ይለሽም አይደል ከልቤ ነው ማን አለ በላሁን ከዚህ አካባቢ ሄድ ሰማያት እየመጣ ነው እና ቢመጣስ ቤት ውስጥ ነው እንጂ ደረጃ ላይ ካገኘን ችግር ይፈጠራል ወንድዬ ያለኝ አንሱ አንተ ደግሞ ሌላ ችግር አትሆንብኝ ምንድነው ምን አጋጠመሽ ማግስ ችግር ነው አይ አንተ ምንም ልታደርግ አትችልም የሥራ ጉዳይ ነው ቢያንስ አንዴ ልቀፍሽና ቀለል ይበልሽ በጣም ናፍቀሽኛል እስቲ አትጃጃል ብዙ ጊዜ ልረዳሽ ሞክሬያለሁ አሁን ግን ለምትወጂኝ ራሱ እየተጠራጠርኩ ነው የኔ ውድ ለአንተ ያለኝን ስሜት እንዴት ትጠራጠራለህ ግን ያው ቤተሰቦቻችን እንዳያውቁ ይወቁ እኔ ግድ አይሰጠኝ ቢያንስ አንተም ከእህት ጋር እኔም ከአባቴ ጋር መስማማት አለብን እንዳሰብነው ቢሆንስ ነገሮች ባይስተካከሉስ መስተካከሉ አይቀርም እንደውም ሳልጠይቅ ከእህት ጋር እንዴት ሆንክ ከበፊቱ ትንሽ ድርጅቶቿ ላይ ቦታ ሰጣለሁ አለች ለጊዜው ምንም አላለችም ግን ቀስ በቀስ መስተካከሉ አይቀርም ከዛ የመጀመሪያ ስራ ምንድነው የሚሆነው ስለወለታችን ግንኙነት ማሳወቅ ኖ
ለስራዬ ማለቴ ለስራችን የሚሆን ገንዘብ ትቀበላታለህ? አዎ ከሷ ጋር ያለኝ ግንኙነት ሲስተካከል ሆን ሲል እንዴ ቅድም በምን ልርዳሽ ስትለኛል ነበር? አዎ እኔና ስራዬ ማገዝ የምትችለው በዚህ ብቻ ነው። የፈለግሽውን አደርጋለሁ። በቃ ሂድ። ሰማያት ደርሷል መሰለኝ። እሺ አይ ወንዴ መቼውን ልብ የምትገዛው? ሄሎ እሺ ቆንጆ እንደሆነች ታውቂያለሽ አይደል? እባክህ ባቢ እኔ የፈለከውን ነገር አድርግልሃለሁ። እናቴን ግን ታሽ ለምን ታለቅሻለሽ? ስንቱ ሴት ከኔ ጋር መሆን እንደሚፈልግ ብታውቂ እኮ እንደዚህ አትሆኝ። በጣም እድለኛ ነሽ። ደግሞ የልብስ እንደኛ ያማረብሽ ያስመለጠሽ ልጅ ነው አይደል የገዛልሽ? ቆይ ለምንድን ነው ቤት ማንገባው? ስለምን ልታወሪኝ ነው? ስለ ገጠሪው አላወራ ነው። ሳምሪ ምን አይነት አጠራር ነው? የተወለደችበትን ሀገር ነው የጠራሁት። ሌላ ምን አልኩኝ? እሺ ስለ እድል ምን? ይኸውልህ ሴተኛ ዳሪነቱን ተገዳ የጀመረችው ስራ አይመስለኝም። ምን ማለት ነው? ባለፈው የተፈጠረውን እሷ ያወራችውን ነገር እውነት ነው ብለን እንኳን ብናምን ስራውን ግን የተላመደችው ይመስለኛል። አልገባኝም። ምን እያልሽ ነው እንዴ? ቆይ እናቷ እንዲጠለሉ ያደረግሽው ራስሽ አይደለሽ እንዴ? አሁን ምን የተለየ ነገር አይተሽ ነው? እሷስ ብትሆን ቆይ ለምን ተዋሸናለች? ዋሽታለች እያልኩ እኮ አይደለም እኮ። ምን ተፈጠረ? ሁኔታው መቼም ሰዎችን ለመርዳት ምክንያት የምትፈጥሪ ልጅ እሷን ለመኮነን ግን በቂ ምክንያት ይኖርሻል ብዬ አስባለሁ። ምንድነው የተፈጠረው? ስራዋ አመል ሳይሆንባት አይቀርም እና አንተንም እንዳታጠምድ ፈራው። ይሄ ደግሞ ምን ማለት ነው? ቅድም ከሆኑ ወንዶች ጋር መልእክት ስትጻጻፉና ስትደዋወል ነበር። እና ምን ችግር አለው? በተለያየ ምክንያት የምታውቃቸው ሰዎች ሊኖሩ ይችላሉ። አይመስለኝም። ተይ ሳምሪ፣ የማይመስል ነገር አትናገሪ። የትኛውም ሴት ሴተኛ ዳሪነትን ልትወዱ አትችልም። እንዴ ምን ነው? ምናልባት የተገዳዮች የላኳት ሴት ብትሆንስ? ሳምሪ ምንድነው የምትይው? ምን ይታወቃል? እንውረድ። ወዴት? ወደ ቤት ነው። ማንነቷን እንኳን ማጣራት ካለብን አሁኑኑ ነው ማጣራት ያለብን። ጠላት ብትሆን ጠላት ነኝ የምትል ይመስላል እንዴ? እናስገገለን እንጠብቅ። አንዲት ተራ ሴት ትሆን የነዛ የጭራቆች ተላላኪ ነገሮችን ሁሉ በርጋታ እንከታተላታለን። ቤታችን ቁጭ አድርገን እንዴ የእህትህን ገዳዮች ልትጠቁመን ትችላለች። ስለዚህ ሁሉንም ነገር ለኔቶ እያንዳንዱ እርምጃዋን እግር በእግር እከታተላታለሁ። እሺ አሁን ወደ ቤት እንግባ። እሺ የኔ ቆንጆ በዚህ የሚያበቃ ደግሞ እንዳይመስልሽ እንገናኛለን። እሺ አመለሳለሁ። እንዴ ከቤታችን ማን ነው የሚወጣው? እድልን የሚያበራሽ ልጆች ሆናሉ እንዴ? ቀደም ነግሬት ነበር እኮ ልጅቷ እንደምናስባት አይነት ልጅ አይደለችም። ጨዋና ዝምተኛ የምትባል ልጅ አይደለችም። እና ቤት ድረስ ወንድ ይዛ ትመጣለች ነው የምትይው? ያው ኧረ አይሆንም። ለማንኛውም እስቲ ቼክ እናድርግ።
ለምን አትናገሪም? ባቢ መጥቶ ነበር። ባቢ ማን ነው? ሆቴል ለምዘጋቀሉ ሰዎች። አይዞሽ አይዞሽ እናትሽ በእጃችን ናቸው። ምንም ሊያመጡ አይችሉም። ግን እኮ አስፈራርቶኛል። በዛ ላይ ደግሞ ነው ያለውበትን ካገኘ እማዬን ማግኘት የሚያቅተው ይመስልሻል? ማድረግ ያለብኝን አደርጋለሁ። እሺ ብቻ ለሰማያት እንዳትነግሪ። ምንም ነገር ቢፈጠር ለሰማያት እንዳትነግሪ። ለኔ ብቻ ንገሪኝ። እሺ በቃ አይዞሽ ትንሽ ማን ነው መጥቶ የነበረው? አይ ማንም ምን ማለት ነው? ማንም ማለት ማለቴ እኔ አንቺ ችግር ውስጥ ገብተሻል ብዬ ሳስብ አንቺ ግን እኔ ምን መልክሽ ለዚህ ነው የምትጠቀመው እንዴ? ስለምንድን ነው የምታወራው? ቆይ ነገር ለምንድን ነው የመጣሽው? ሰማያት ቆይ ምን እያልከኝ ነው? ሰውነትሽን ተጠቅመሽ ገንዘብ ልታገኚ ወይም እኔን ለማስገደድ ነው አይደል? ለምን አትሞክሪው? ፍቅር የደከመ አይደል? አይዞን ደርሰናል። እህቴ ላይ ምንም ነገር ይድረስ ምንም በሌላ ሰው ለመበቀል ማሰብ ግን ምን አይነት ሰው እንደሆነ ያሳያል። እሺ ባለጌ። ኧረ እባክሽ የማያውቁትበት ቤት ወንድ ይዞ መምጣት ምን ቅድም ከዚህ ስለሄደ ሰው ነው የምታወራው? አዎ ፍቅረኛሽ ይሁን ደንበኛሽ ብቻ ነኝ እንጃ። ያንተም ተግባር እኮ ከሱ የተለየ አይደለም። እንደውም ከዚህ ብሄር ነው የሚሻለው። ወዴት? ልቀቀኝ፣ አለበለዚያ ግን ጮሃለሁ። የመጣሽበትን ዓላማ ሳላቅማ የትም አትሄጂም። ልቀቀኝ። አትለቅሽም። አንተ ጤነኛ አይደለህም እንዴ? ቆይ ሲጀምር ለምንድን ነው እዚህ ድረስ የመጣሁት? ምን አዲስ ነገር አለው? የማታውቂው ቤት መሄድሽ እኮ ስራሽ ነው። ምን ሆናችሁ ነው? ጉድ እኮ ነው። ምንድነው እንደዚህ የሚያደርጋችሁ? አንተ እንደ ባለቤትና እንዳሰሪ ሆነክ አንቺ ደግሞ እንደ ቤት ሰራተኛ ሆናችሁ ተከባብራችሁ አትኖሩም እንዴ? ምንድነው እንደ ባልና ሚስት እንደዚህ አፍላፍ ገጥሞ መጨቃጨቅ? ገጠሬው ነበር ክፈች። ሰላም ለዚህ ቤት። አዋ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ያምበሰለው ማን ነው? ፍቅር አክስትን ሰላም በላት። እኔ ፍቅር አክስትህ? አዎ ልጅህ ነው። የማን? የኔ ልጅ? አዎ ልጅህ ነው። ፍቅር አባትህን ሰላም በለው። አባዬ